መድኃኒዓለም ያዋርዳችሁ። የዛሬው መድኃኒዓለም 2000ንም ያዋርዳችሁ። በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ ፍቅር። ግን ዛሬ አብርሃም አውርዶሻል። አብርሃም ይሄው እያነቀሱ ነው። መድኃኒዓለም ደም ያስለቅሳችሁ ሁለታችሁንም። አብርሃም በቃ ትክክለኛ አፍቃሪ እግዚአብሔር የሰጠክ አፍቃሪ ኤርሜና ናት። በቃ ሂድ፣ በቃ ይቅርታ በላት። ኤርሜ ትረዳሃለች፣ የምትረዳክ ልጅ ናት። እውነት የምትረዳክ ልጅ ናት። ስለ እውነት ህዝቡ የሚወደደንክ ሁሉም የሚወደደንክ ኤርሜን ነው። ቀጥ ብለክ ወደ ኤርሜ ጋር ሂድ። ፍቅር በድራማ እንደመጣች ሁላችንም ይሄ ትክክለኛ የማይካድ ነው። ግን በቃ ወደ ኤርሜ ተመለስ። ሩታ ገና ከዚህ በላይ ነው ድብድ የምታጫወተ ወደ አብርሃም እኮ ነው የሄደባት። እሷ ምን ታርግ? አብርሃም መጥፋበት ነው ማውራት ሳይሆን ጸጉሯን ታናት እኮ ሩታ ለብቻ አብርሃም ሩታ እኮ ናት የላከችበት። ፎርፎራ ጸጉሯን አጥባትም ታጥቶ ነው የሚያለቅሱት። መጨረሻ የኔ ሸተተ ጸጉራቸውን ወር እንኳን ማይቀር ሁለቱም ማለት ነው። ዛሬ ራሱ አልቀየሩትም። ምንድነው የሚያስለቅቀው? የሩታ ኮንከል አይገባ እንትን አይላችሁም? አይገርማችሁም? እሱ ሩታ በጌታ አራስ ጸጉራቸውን ይቀይሩት። አረደበረን መቀየር በህይወት ልክ ተንኮል እየሰራች ታድራለች። እንዴ ተንኮል እየሰራች ነው የምታድረው። ራሷን አትጠብቅም ማለት ነው። ይምኪን ከሄርሜላ ማለት ነው ጥሩ ምን መጥፎ ቃላት እያወራች ነበር ማለት ነው እስከዛሬ ከሱ ጋር ወይኔ እንደዛው ነው። አሁን በቀድማት ራሱ ለሩታ አትሄድናት፣ እሺ ምን አትሄድናት እና ማየት ያብቃችሁ። አትመጣም ከዚህ በኋላ በቃ። ኧረ ተታሪያ ወይ ነው ማማ የሚያታውቁም ነገር ያስገባሻል። እኔ እናቱ መጨረሻው የሚያለቅሱት ያምባሩ በቆፈሩት ጉርጓድ ናፍቆኛ። እነዚህ ዝሙተኞችን መጨረሻ ናፍቆኛ። ሀገሪ ወንድሞቻችንን እያስተማሩት ነው የዝሙት መንፈስ። መጨረሻ ላይ ምን አለቀሱ? መጨረሻ ላይ ምን አለቀሱ? አልተሳካላችሁም። ያችን እኮ እጇን ጠፍጥፋታን የጠፍጥፋትና አለቀሰች። ገና ጠብቁ፣ ዝም ብላችሁ ጠብቁ። ያስለቅሳቸዋል ሁለቱንም። ነገም ታያላችሁ። እኔ ሲጀመር አይመለከተኝም። ሄርሜ ብቻ ሰላም ትሆንልኝ። ምክንያቱም እሷ የዋህ ናት፣ መልካም በቃ የሆነ ክፉ ነገር የማታስብ። በባለፈው ራሱ እንደዛ ፍቅርን አሁን አጠገቡም አደርሳትም። ፍቅርን አሁን አጠገቡ አደርሳትም። በጣም እንደዚህ አርጋው አምናው አሁን ማለት ነው አምኖ እንደዚህ ሁሉ ሚስጥሩ ነግሯት እንደዚህ ታረጋው። እኛ እኮ ኮሜንት እየጻፍን ነበር። ያሬ ሄርሜ ያሰማና ታይ ሩታ ናት ነኛ ተባብ ናት እያልን ኮሜንት አጣራብንስ ምን ተጠቀመች? አሁን ሄርሜ ለተንኮል ሰራች። ራሷ ተንኮል ራሷ ተመልሶ እሷ ላይ ምን ተጠቅማለች? አቤት እንደዚህ ግን እየተሰዳደቡ እንደዚህ እየተናናቁ ግን ድራማ ነው ብሎ ሲመጡ አፍሩ። በጣም ወይኔ ሰምተሻታል ደግሞ ያለውን ፍቅር ያለውን ሰምተሻታል። ሚስጥር ያወራቱን ሁላ አልዘረዘረውም መሰለሽ? ይሷ ጋር ሆነ ይችኛይቱ ጋር ሆነ እያለ እየተዋለልህ ነው። አስገቢ ቦታ የለኝም አስገባሻል ማለት ነው። እንዴት ናችሁ? ሰላም ናችሁ? ቤተሰብ እንዴት ነሽ? ማማዬ አለን። ሙዬ እንዴት ነሽ? ስላገኘሁሽ ደስ ብሎኛል። አመሰግናለሁ። ያሳዝናል። ብቻ ሰላም ትሆነሽ። ዛሬ ቪዲዮ በጣም ነው የሚገርመው። እነዚህ ግማታሞች ተጫወቱ ነው። እሺ ማማዬ ገስት ናኪ፣ አንድ ቁጥር ናኪ። ሁሉ ቆይ ሚዩት ያደረገውና አስወርድ። ጂጂ አስወርድሽ ነው እንዳትወጪ። ሚዩት ያደረገችዋን አስወረድኳት። በቃ ሚዩት አስወረድኩ። ቁጭ በሉ እናንተ። ያለ ሚዩት ቁጭ በሉ። ያስገቧት። ይኸው እኔ እኮ ሚዩት ያደረገ ነው የማስወጣው እንጂ ሚዩት ያደረገ አናስወጣ። ሰላም ሙዬ እንዴት ነሽ? እንዴት ነሽ ማማዬ? ተባርጉለት እንዳይዘጋባል። እግዚአብሔር ይመስገን። እንዴት ነሽ? አልሐምዱሊላህ። በባለፈው ቪዲዮ ፖስተሽ አስገብኝ ስንት ጊዜ ወላሂ 3 ወር ሆኗል። ተለመንኩ። መቼ
በባለፈው የሆነ ሰው ሞቶ እንትን ብለሽ ፖስተሽ ነበር። ደንግጬ ቁጥርሽ እንዴት ላግኝ? ማሞቱ ኧረ እኔ ሰው አልፖስትም። እኔ ሰው ሞቶ ወይ እኔም ፖስተው ይሆናል። እኔ አልፖስትም። የሞተ ሰው እንትን የሆነ ሰው ሞቶባት ብሎ ተፖስቶ እኔ ምን አውቃለሁ? እኔ ወላሂ በጣም ነው የደነገጥኩት። ወይኔ ኧረ እኔ የአባቴን ፎቶ በሬሳ እያደረጉ ይፖስታሉ። የልጄን ፎቶ እሱን እኔ አይደለም ባልቅሼ እኔ አይደለም ወይ እናቴ እኔ አይደለሁም። እንዲሁ ነው የሚያደርጓቸው እኮ ሙዬ ወይዬ ወይኔ በላቸው። እኔ እኮ በቃ ቁጥርሽን ከማን በቃ ጠየኩ፣ ምንም ማግኘት አልቻልኩም። የኔ ቆንጆ የዛሬ 9 ወር 8 ወር ላይ የጓደኛዬ ባል እንትን ላይ ሞተዋል ዱባይ ላይ። እሱን እኮ ነው የምልሽ። የጓደኛዬ ባል ነው እሱ የሞተው። እሱን እኮ ነው እና የዛኔ አስገቢ ስልሽ ባታስገቢ ትክክል። የጓደኛዬ ባል ነው እሱ። እዚህ ጓደኛ ያለች የእሷ ባል ዱባይ ላይ ከሄደ በ6 ወሩ ነው በ5 ወሩ ሞቶ። ጥቁር ለብሰሻል እኮ ይዛኔ ቪዲዮ ፖስት ወየኔ እናት እኔ መንገድ ላይ እዚህ ላየሁት ሞቶ ሲያለቅሱ ቆሜ ሳረግ ሴትዮ እንዴት አመነጫጭቃ እንደምታስገባኝ እመቤቴ ቅርብ ነው ብታይ። እያለቀስኩ ልክ ነሽ እያለቀስኩ አግሱት ምናምን ብዬ ሬሳውም ወደ ኢትዮጵያ ገባ እና እንዴት ነው ማዋጣት የሚቻለው ምናምን በቃ ደግሞ ሰው ብዙ ሰው ስጠይቅም ያው አዋጡ ሳይሆን እዛ ዱባይ ላይ ያለ አሁን እንደዚህ ቤሩት ላይ ምናምን ነገር አይደለም። ዱባይ ላይ ያሉት ነው። እሷም እግዚአብሔር ይመስገን ሚስቱን ጎበዝ ናት። ተሯሩጠው ምን ብለው ኧረ ብዙ ብር ተገኘ ከኪሱ ውስጥ ከአስክሬን ሲፈተሽ በጣም ብዙ ብር ነው የተገኘው። ብታይዋኑ ወደ ኢትዮጵያ ራሱ ተናከ ወይ አይኔ እኮ ላገኝሽ ፈልጌ በምን ላገኝሽ? ወላሂ የኔ ቆንጆ አመሰግናለሁ። የኔ መልካምት ክበሪኒ። በእውነት እንዳረግሽ ነው የምቆጥረው። የኔ ቤተሰቦች የኔ ሙዋዎች ምን ታውቂያለሽ? ስደት ሀገር ያለ ሰው መረዳዳት አለበት ብዬ አምናለሁ። አይ ነው የሁላችንም ሀሳብ ይለያያል። እኔም እንዳንቺ ነኝ። አሁን ባለፈው የሆነች ልጅ ካንሰር ታማሚ ናት። ሙያ ነች ወይ ጻርቃኔ የሚሄድበት ትራንስፖርት የለኝም ብላ ሚዲያ ላይ ስጠይቀኝ እንዴት አንገቴ እንደተሰፈሰፈ እኔ $30 መሰለኝ የሆነች ጓደኛዬ $20 አንድ ጓደኛዬ $50 አድርገን ወደ 9 ከምናምን ናኩናት። ብታይ እንዴት እንደተደሰተች ብታይ። አስበሽዋል? ቤተክርስቲያን መሄጃ ትራንስፖርት ታጣው ስትል እንዴት እንዳሳዘነች በእውነት። ስደት ሀገር ያለ ነው። በዚሁ አጋጣሚ እንተዋወቅ በደንብ ጠቅቄ አውቃታለሁ። ገባችሁ? ያልሆነ ቪዲዮም እንደማትፖስት 100% እርግጠኛ ነኝ። ገባችሁ? ግን አስገቢ ስላት ራሱ አታስገባኝም። ወይኔ ገባ አገኛታለሁ። እኔ ቤቴ ካልሞና ስነ እውነት ነው የምልሽ። ቤቴ ካልሞና እኔ አንድ ቀን ይኸው እኔ ቤቴን ስከፍት ሰው መርጬ አስገብቼ አናውቅም። እኔ ወላሂ 4 ወር 5 ወር ይሆናል ቪዲዮ ከፖስቱ ጀምሮ አስገቢልሻለሁ፣ አታስገቢም እሄዳለሁ። አስገቢ ደግሞ ፎሎ አልመለስሽልኝም። ፎሎ ብትመልሽልኝ በኢንቦክስ ጽፌልሽ ነበረ። ይሆናል እንግዲህ ለምን እንደሆነ ታውቂያለሽ። እኔ ቤቴ የሁሉም ነው። እኔ ቤቴ ማንም መጥቶ የፈለገውን ተናግሮ ነው የሚሰርቡኝ። ራሱ እኔ ሶሻል ሚዲያ ያው በእናብረሽና በነሩታ ነው። ሁሉም ሰው ድራማ ነው። ድራማ የሆነ ራሳችን አሳምነን እያየን ሀሳብ እንስጥጅ መጨቃጨቁ ድራማ ነው። አይደለም ድራማ ነው ብለን ስንት ዓመት ድራማ ይሄማ ዛሬ ድራማ እያልን እራሳችን አናታን። ይሄ ድራማ አይደለም። ይሄ ትክክለኛ መንግስት ያናወቀው ትራፊክ ያናወቀው ዞብራ መንገድ የማያውቁ መሻገር የማይችሉ ይሄማ ድራማ አይደለም። ውሻ እንኳን ዞብራ መንገድ ጋር የት ጋር እንዳለ ያውቃል አይደለም ሰው ሙዬ። ለምን እሱ ፍቅርን አልፈልጋትም ብሎ ከተዋት በኋላ ለምን መልሶ አመጣት? የዛሬ ቪዲዮ አይተሻል? የተለቀቀውን ለምን አመጣ? በቃ ከተለቀቀ አይተሽ መረዳት ትቻለሽ። ሩታ በግድ ነምናት ጉድ ልንገርሽ፣ እኔ ተናገረች እኮ ዛሬ ፍቅር አነቀሰች። ፍቅር ራሱ ይኸውልሽ ሩታ ለምናት ነው ያመጣቻት ፍቅርን እንጂ ሞከረች አይሆንላት ሲል በዚህ መጣ።
አንቺ ፍቅር ኔናው ቢቀር እኮ የልጇን መዘቅዘቅ ትተሽ የሞተ አባቷን ሬሳ ፎቶ የዘቀዘቁት የአባቷ የሞተ አባቷን ሞት እኮ ነው ይሻል። ታዲያ ይሄ ምን ትያለሽ? ታዲያ ይህን ድራማ ቶሎ ሄርሜላን ለማሳጣት ነው ማለት ነው። በቃ አልጨረሽው ማለት ነው። ጨርሰሽ ምን እንዳለች ታውቂያለሽ? ከሄርሜላ ለማራቅ ፈልገን ነው አለች። መንገድን ለማጽዳት ነው አለች እኮ። አሁን ዘፈንና አይነህን ግለጥና ላይ ይሄ ያላለ በሱ አይነ ነው እንደሚመራው ገደል ነው የራሰ ገደል ነው የገቡት። ቆይታዩ እንደውም ይሻል ነበር ባይናገሩ እንጂ አሁን የራሰ ገደል ነው የሚገቡት። እንኳን ተናገሩ። የሄርሜ ሀቅ ወጣ እኮ ያ የሄርሜ ሀቅ ወጥቷል። ግን እነሱ ተመልሰው ገደል ነው የሚገቡት በቆፈርቱ ራሱ። የምሬን ነው። አውሩ አንዴ መጣ እና ምን መሰላችሁ ሄርሚ በቃ እኛ ራሱ ኮርተንባታል። ምክንያቱም ንጽህናዋን የዋህነቷን በቃ የሰው ክፋት እንደማትመኝ በቃ ንጹህ መሆኗን ብቻ ነው ያረጋገጥነው እንጂ በእነሱ በገቡበት ነው በቆፈርቱ ራሳቸው ገቡበት። ራሳቸው ነው ገቡበት። እግዚአብሔር የዋህነት በቃ ሰው አክባሪነትሽን እንትናን ራሱ አክብራ ነው እንደዚህ። እኔ በፊት ራሱ ሩታ አይወድም። እሺ በእንግሊዝ ጀመረ ስላላችሁ ምንም አይወድም። እንደ ኮሜንት እኮ እየጻፍንላት ነበር። ሄርሚ እያታይ በእነ ሀይሚስ ምን ትላላችሁ? ሀይሚ ዛሬ መጣት እንዴ? ሀይሚ ይታረቃሉ በመሀላቸው ሰው ስላለ ነው እንጂ ይታረቃሉ። ግን ሰው እየገባ ነው በመሀላቸው። መጣች ዛሬ? ኧረ አልመጣችም። ሀይሚን መጣ ሀይሚ የኔ ምስኪን የኔ የዋህ በቃ እኔ እሱ ራሱ ይገነዘባን ብዬ አስባለሁ። አብረሽ ራሱ ማን እንደሚያከብረው እሷ ሩታስ ብትከተለው ስራዋንና ቀመሯን ስለምታውቀው፣ ሄርሚ ግን እስካሁን ሁላ ራሱ እንደዚህ እየገፋተኝ እንደዚህ በሰዎች እንትን እየተባለች ራሱ አልሸሽውም። ልክ እንደምትወደው እንደምታፈቅረው ይህን ሁሉ መስዋዕትነት ከፍላለታለች። እሱ ራሱ ይገነዘባን በቃ ያስተውላን ብዬ አስባለሁ። አይገባውም። ህዝባ ነው ልጁ ጌታና አይገባውም። እናቴ አፌስታው አቆርቆረሽ ማቦጫቦጭ ማነን ክብሯን ዝቅ ብታር ቢያረጋት ምን ይላትም ስራዋን ቀመሯ ነው። ሄርሚዬ ግን እንደዛ እያጓረ እንደዛ እያረጋት ራሱ በቃ ሰላም ተደሱ ከፍ እንጂ ዝቅ ራሱ ሚኪ ራሱ እንደዚህ ምትፈቀረው ሲላት ምንም ቢሆን ከኔ ቢለይ እንኳ እኔ ክፋቱን አልወድም ነው ያለችው። በቃ ታቆ አቆጣናል። በጣም ነው እንወድሻለን፣ ሁልጊዜም ከጎንሽ ነን እኛ በጣም ነው የምንወዳት። የኔ ምስኪን ሁልጊዜም ከጎንሽ ሁልጊዜ በርችልኝ። እቺ ሩታ የምትባል ሁሌ እባብ ናት። ሰው አይደለም። ሁልጊዜ ተንኮል ፍቅሬን ከአብሽ ጋር አርጋ የራሱ ደግሞ ሄርሜላ ጋር ምስጢር ማለት ነው። ምስጢር እያወጣች ነው እሷ። ሄርሚዬ እንወድሻለን በሏት። ከታች ኮሜንት ላይ እንወድሻለን ሄርሚዬ በሏት። ሁልጊዜ እንወዳታለን። ወላሂ እንወዳታለን። ንጹህ ሴት ማን ይጠላል? ሲጀመር ሁሉም ሰው ይወዳል። ከልቧ ምንም ነገር የማትይዝ እኔ እንጃ ቀኔ አላውቅም። የእሷን ልብ ቢሰጠኝ እየተመኝ አንድ ቀን አብራሽለት ተንኮል አንድ ቀን አስባ አታውቅም። አንድ ቀን ማለት ነው። የምሬን ነው። አንድ ቀን አዎ እሱ ነው እንጂ ከሷ ለመራቅ የምፈልገው። እሷ ግን አንድ ቀን ሁሌ ቀን አንድ እንድትል ነው የምፈልገው ትላለች።
ነገ ታርቅ ያለው ከሆነ አሁን ታያላችሁ። ሄርሚ ጋር ነው ወዲያው። ሄርሚ ደግሞ ተቀብላለች። እሷ ችግር የለባትም። እሷ ትንሽ እንደዛ አታስለምንም ማለት አለባት። ሰውዬቱ ኮፍተር ያለ አይደለም እንጂ እንደኛ ቢሆንማ ቁጭ ብድግ አድርገን ቆም የምናስታርቀው ምነው አረጋዊ ሲጀመር እንደዚያ ነገር አያስቡም እንጂ ሁለቱ ናቸው። ቦከበር ከታች እናታችሁ ሄርሜላ ማለት ነው ከአብርሽ ጋር ቪዲዮ ምሰ ሁልጊዜ እሱን መንከባከብ ነው እንጂ አንድ ቀን አብርሽ ፍቅር በዛ አላት። እውነት ነው። እንደዚህ አይነት ፍቅር አይቻልም ማለት የዘራውን ላጭድ አብርሽ እንኳን ይገባዋል። እኔ ምንም ማዝንበት ሌላ እኔ እኮ አብርሽ እንደዚህ ያደረጉት ደስ ብሎኛል። ግን ሄርሜላ እንደዚህ የሆነች እንጂ ያነደደኝ አብርሽ እኮ ይሄ ትንሽ ነው ጀመር